አላሁ አክበር በሚለው ብቻ ፊደሉ ራሱ እኮ ሲቆጠር 10 አይሞላም። ነገር ግን በዚህ 10 በማይሞላ ፊደል ውስጥ ወደ 15 የሚደርሱ መስፈርቶች ተቀምጠዋል። ምን ምን እንደሆኑ ተከታተሉ። አንደኛ አንተቀዓ ሐለተል ቂያሚ ፊል ፈርድ፣ በፈርድ ሰላት ላይ ሰውየው በቆመበት ነው ተክቢራው ሊከሰት የሚገባው። ይሄ ለማን ነው ትምህርት የሚሆነው? ኢማሙን ሩኩዕ ላይ ሆነው ወደ መስጊድ ሲገቡ ያገኙ ሰዎች እንዳያመልጠን ብለው የሚፈጽሙት ስህተት አለ። ቶሎ ብለው ይመጡና መስጊድ ላይ ኢማሙ ሩኩዕ ላይ ነው እንዳይነስ አላሁ አክበር የሚለው አሉ። ይሄ ተክቢረተል ኢሕራም አይደለም፣ ሰላት ውስጥም አልገባም። ግዴታ ምን መሆን አለበት? ፊ ሐለቲል ቂያም በቆመበት ነው አላሁ አክበር። ከፈለገ ይማድርግ ወይም ይልቀቅ። አላሁ አክበር ካለ በኋላ ይውረድ ቶሎ ከፈለገ። ስለዚህ ተክቢራው በተቆመበት ነው የሚባለው። ግልጽ ነው። ይሄ ሩኩዕ እንዳያመልጠን እያሉ ስህተት እንዳይፈጽሙ አጋዥ የሆነ ነው ማለት ነው። አለበዛ አላሁ አክበር ብሎ የሚያጎነብስ ከሆነ ተክቢረቱል ኢንቲቃል ነው፣ ከአንድ ሁኔታ ወደ ሌላ ሁኔታ የመንቀሳቀሻ ተክቢራ እንጂ የሰላት መግቢያው አይደለም። የሰላት መግቢያው ከሌላው የሚለየው እዛው በቆመበት መባሉ ነው። አንደኛው ይሄ ነው መስፈርቱ። ሁለተኛውስ ወአን ተኩነ ቢልዓረቢየቲ፣ በአረብኛ መሆን አለበት። ኢማሙ አላሁ አክበር ሲል አንተ ማእሙመን ብለህ አላህ ኢዝ ዘ ግሬተስት ሰላት ውስጥ ገብቻለሁ ግን ማዕናው ያው ነው። አላሁ አክበር ማለት አላህ ኢዝ ዘ ግሬተስት ወይ አላህ ከሁሉ በላይ ታላቅ ነው ብዬ ብልስ አይሆንም። ዒባዳ ነው፣ በታዘዝነው መሰረት ነው። ወአን ተኩነ ቢልዓረቢየቲ፣ ያንኑ ዓረብኛ መከተል አለበት ነው። ሁለት ሶስተኛው መስፈርትስ ወአን ተኩነ ቢለፍዚል ጀላለቲ፣ ለፍዘል ጀላላ አላህ በሚለው ቃል ነው ሊሆን የሚገባው። አርረሕማኑ አክበር ብልስ አርረሕማን አላህ ራሱ ነው፣ ነገር ግን አይሆንም ሰላቱ ላይ። ለፍዘል ጀላላ የተባለው አላህ ራሱ ቃሉን እሱን ነው መጠቀም ያለብን። የጌታችንን ሌላ መለኮታዊ ስም አምጥተን አልመሊኩ አክበር አልቅዱሱ አክበር ማለት አይሆንም። አላሁ አክበር ቢለፍዚል ጀላላ ነው። ሶስት አራተኛ ወቢለፍዚ አክበር፣ አክበር በሚለው ቃልም ሊዘጋ ይገባዋል። አላሁ ከቢር ብልስ አይሆንም። ጌታችን ከቢር ነው፣ እውነት ነው። ከከቢርም በላይ አክበር ነው። ነገር ግን አክበር በሚለው ቃል እንጂ በሌላ ማዕናውን ሊተካው በሚችል ቃል ወይም አላሁ አዕዘም ብዬ ብናገር አይሆንም ነው። አምስተኛው ወተርቲቡ በይነ ለፍዘይን፣ በሁለቱ ቃሎች መካከል ቅደም ተከተሉንም መጠበቅ አለብን። አክበሩላህ ብልስ ተገለባብጠዋል። ማዕናው ተገለበጠም አልተገለበጠም አክበር የሚለው ሊከተል እንጂ ሊቀድም አይገባም። ተርቲቡን በጠበቀ መልኩ አላሁ አክበር፣ አላህ ከዛ አክበር የሚለው ይሄም ቅደም ተከተል ነው። ስድስት ወአን ላ የሙደ ሐምዘተል ጀላለቲ፣ አላህ በሚለው ቃል ውስጥ ያለውን የመጀመሪያውን ሐምዛ እንዳይለጥጠው ስትሐረም አላሁ አክበር። ስተቱ ምኑ ላይ ነው? አረዘምኩት የመጀመሪያውን መዳ መጣሁለት። የለም አላሁ አክበር እንጂ አላሁ ብዬ እምለጥጥበት ምንም ምክንያት የለም። ስንት? ስድስት አየን። ሰባተኛ ወዐደሙ መዲ ባኢ አክበር፣ አክበር በሚለው ቃል ውስጥ ያለውን ባእንም አለመለጠጥ፣ መድ አለማምጣት። አላሁ አክበር ባ የሚለው ምንድነው? አሊፉል መድን ያመጣል። ይሄ ሊሆን አይገባም። አላሁ አክበር ቶሎ ተነግሮ መለቀቅ አለበት። ስምንተኛ ወአን ላ ዩሸዲደል ባ፣ ባእም እንዳትጠነክር ተሽዲድ ሊገባበት አይገባም። አላሁ አክበር ማለት ሲገባው አላሁ አክበር ማን የጠበቀው እዚህ ጋር ባ ጠብቋል። ያው በተግባር ለማስተማር እንዲቀለን ነው። አይሆንም ነው አላሁ አክበር እንጂ ባ ላይ ሸድ አምጥተን ምናጠብቅበት ነገር የለም። ዘጠነኛ ወአን ላ የዚደ ዋዋን ሳኪነተን አው ሙተሐሪከተን በይነል ከሊመተይን፣ አላህና አክበር በሚሉ በሁለት ቃላቶች መካከል ዋው ሳኪን ወይም ይሄ ዋውል መድ የምንለው ወይም ሙተሐሪክ የሆነ ከፈትሐ ከከስራ ከደም ጋር የተገናኘ ተጨማሪ ፊደል እንዳያመጣ። ምሳሌ አላሁ አክበር አልኩኝ፣ ዋውል መድ ጨምሬያለሁ ሳኪን የሆነችው አላሁ፣ እዚህ ጋር ይሄ ስህተት ነው። ወይም አላሁ ወአክበር
ብልስ ወው ሙተሐሪክ መጥቷል ፈትሐ ጨምሬለት አላሁ ወአክበር አይባልም ነው። አላሁም አልልም አላሁ ወአክበርም አልልም አላሁ አክበር። ይሄን ሊጨመር አይገባም። አስረኛ ወአን ላ የዚደ ዋዋን ቀብለል ጀላለቲ አላህ ከሚለው በፊት ወው ፊደልም አይጨመርም። ወላሁ አክበር ብል አይሆንም ነው። አላሁ አክበር እንጂ ወላሁ አክበር ብዬ ወው መጨመርም የለም። እሺ 11ኛ ወአን ላ የቂፈ በይነ ከሊመተይ ተክቢሪ ወቅፈተን ጠዊለተን ወላ ቀሲረተን በሁለቱ ቃላቶች መካከል በጣም የረዘመም ይሁን ያጠረም ይሁን ጋፕ ወይም ክፍተትን ሊያቆም አይገባውም። አላሁ አክበር። አሁን አላሁ በሚለውና አክበር በሚለው መሃል ጋፕ ተፈጥሯል፣ ክፍተት። ይሄም ስተት ነው። ረዘም ያለም ይሁን ያጠረም ሊኖር አይገባም። አላሁ አክበር ነው፣ ወዲያው ሊከታተል ይገባዋል። 12 ወአን ዩስሚዐ ነፍሰሁ ጀሚዐ ሁሩፊሃ። ይሄንንም ብዙ ሰው ስተት ሊፈጽመው ይችላል። ኢማሙ አላሁ አክበር ሲል ለሆዱ ነው፣ በቃ በውስጤ ብያለሁ አለ። ላ ቢያንስ ያንተ ጆሮ መስማት አለበት። ወአን ዩስሚዐ ነፍሰሁ ጀሚዐ ሁሩፊሃ አላሁ አክበር ብዬ እንኳ ድምፅ ዝቅ ባረግ ቢያንስ አላሁ አክበር ብዬ መናገሬን የራሴ ጆሮ ሊሰማው ይገባል። ግልጽ ነው፣ የመናገር ችግር ያለበት ሰው ካልሆነ በቀር። 13ኛ ወዱኹሉል ወቅቲ ፊል ሙአቀት። ያው ጊዜ ባላቸው ሰላት ላይ ወቅቱ መግባት አለበት፣ ያለ ጊዜው አይባልም ነው፣ የታወቀ ነው። 14ኛ ወኢቃኡሃ ሐለል ኢስቲቅባል። ወደ ቂብላ በዞርንበት ሁኔታ ነው ሊሆን የሚገባው። ምናልባት እኛ ወሬ እያወራን ኢማሙ ይስተው እያለ ከቂብላ ውጭ ነኝ፣ አሁን ቂብላ ወደዚህ አይደለም። ስለዚህ በዚህ ሰዓት ኢማሙ አላሁ አክበር ሲል አንተ ሰላት ደረሰኩ አላሁ አክበር ብዬ ከዛ ዞርኩኝ። ግን አላሁ አክበር ስል ወዴት ነበርኩኝ? ከቂብላ ውጭ ነው። አይሆንም። ያ አላሁ አክበር ሊከሰት የሚገባው ወደ ቂብላ እንደተዞረ ነው እንጂ መጀመሪያ አላሁ አክበር ብዬ ከዛ ወደ ቂብላ ልዙር ብል ከቂብላ ውጭ ነው ተክቢራው የተገኘው። አይሆንም። እሺ ከዛ ቀጣዩ 15ኛ ወአን ላ ዩኺለ ቢሐርፍ ሚን ሁሩፊሃ። ከፊደላቶቹ አንድም ማጉደል የለበትም፣ አንድንም በሌላ ፊደልም መተካት የለበትም። መናገር የሚችል ከሆነ መማር አለብን። ምናልባት የኛ ሀገር ሰዎች ብዙ ጊዜ ሊሳሳቱ ይችላሉ። በተለይ በልመና ላይ የተሰማሩ አሉ። ሳንቲም ስሰጣቸው አላህ ይስጣችሁ ይላሉ። ይሄንኑ ሰላት ላይ አምጥቶት አላሁ አክበር ቢልስ አይሆንም። ቨ የሚባል ፊደል አረብኛ ውስጥ የለም። አላሁ አክበር ማለት አለበት። ላም ተፍኺም ሊደረግ ይገባል። ምንም ፊደላቱን ማጉደል የለብንም፣ ወይም በሌላ ፊደል አንተካውም። ስለዚህ አላሁ አክበር የሚለው በትክክል መውጣት አለበት። ኸይር ጀዛህን አላህ ይክፈል ሲል ብዙ ጊዜ ኸይር ጀዛችሁን አላህ ይክፈላችሁ የሚሉ አሉ። ኸይር ጀዛ ቁርአን ላይ ቢሆን ከብሎ መቀየሩ አይፈቀድም፣ በትክክል መነበብ አለበት። ምስጋና ላይ ኖርማል ተግባር ላይ ግድ የለም፣ ዋና ሐሳቡ ነው። አላሁ አክበር ዒባዳ ነውና በሌላ ፊደል በፍጹም ሳይተካ ቃሉን በአግባቡ ማለት አለብን። ከዛም መጨረሻ ወተእኺሩ ተክቢረቲል ማእሙሚ አን ተክቢረቲል ኢማም። የማእሙሞች ተክቢራ ሁሌም ኢማሙን ተከትሎ የዘገየ መሆን አለበት። ልክ ኢማሙ አላሁ አክበር ሲል አንተም ትኩል ተከተለ አላሁ አክበር ማለት የለብንም፣ ኢማምን መከተል አለብን ነው። ይሄ ሁሉ መስፈርት ነው። አላህ ተጨማሪ ዒልም ይስጠን። ያው ይሄ እንግዲህ ሰፊነቱን ነጃ ላይ ያለ ነው። በሻፊዕያው ፊቅህ መሰረት የተዘጋጀ የጀማሪዎች ኪታብ ነው።